ሰበር ዜና እጅግ በጣም አስደሳች ዜና ሰምቷል። ሌሊቱን ዶናልድ ትራምፕም እንግዲህ ከኢራን ጥቃት በኋላ ሌሊቱን በትሩዝ ሶሻል ሚዲያቸው እንዳሳወቁት ከሆነ በሁለቱ ሀገራት መካከል ማለትም በእስራኤልና በኢራን መካከል እንግዲህ የተኩስ አቁም ስምምነት ላይ እንደተደረሰ ተናግረዋል። ዶናልድ ትራምፕም ይህን ጦርነት እንግዲህ የ12 ቀኑ ጦርነት ብለው ሰይመውታል። ቀስ በቀስ እንግዲህ በ24 ሰዓት ውስጥ ሙሉ ለሙሉ የተኩስ አቁም ስምምነት ላይ ይደርሳሉ ማለት ነው። ታዲያ ኢራንም ከደቂቃዎች በፊት እንግዲህ በውጭ ጉዳይ ሚኒስትሯ ኮንፈርም አድርጋለች ይህንን የሲዝ ፋየር። የኢራንም እጅግ በጣም ጠንካራው የሆነ ሚሊተሪ ፎርስ እስከ መጨረሻው ሰዓት ድረስ ከእስራኤል ለተደረገበት ጥቃት የሚገባው መልስ ሰጥቷል ብለው ተናግረዋል። ሁሉም ኢራናውያን እስከ መጨረሻው የደም ጠብታቸው ድረስ ለጠላታቸው መልስ መስጠት እንዳላቆሙ ተናግረዋል። በደምደሚያቸው ላይም ላስት ሚኒት የሚለውም እንደሚያሳየው እንግዲህ እስከ መጨረሻው ሰዓት ማለት ነው ይህ ነገር የተገባደደለት ይመስላል ማለት ነው። ዶናልድ ትራምፕም በዚህ መልእክታቸው መጨረሻ ላይ ጋድ ብለስ እስራኤል፣ ጋድ ብለስ ኢራን፣ ጋድ ብለስ ሚድል ኢስት ኤንድ ጋድ ብለስ ዩናይትድ ስቴትስ ኦፍ አሜሪካ ብለው ተናግረዋል። በመጨረሻም ጋድ ብለስ ዘ ወርልድ ብለው ተናግረዋል ማለት ነው። ይህም ማለት እንግዲህ በሁለት ሀገራት መካከል የተጀመረው ጦርነት ሶስተኛ ሀገርን አስገብቶ ለ12 ቀን ከቆየ በኋላ በዛሬው ዕለት መደምደሚያውን አግኝቷል እንደማለት ነው። ሁለቱም ሀገራት በዚህ ተኩስ አቁም ስምምነት ላይ ተስማምተው የሚቀጥሉ ከሆነ ይህ ጦርነት አብቅቷል ማለት ነው። ቸር ወሬ ያሰማን። መልካም ቀን ይሁንላችሁ። አመሰግናለሁ። ብሩክ ነኝ።